ሰይጣን የሚጠላው ጸሎት የለም። በነገራችሁ ላይ ቅዱስ አባ ጳውሊ የሚባል ሰይጣንን አግኝቶ ጠይቆት ነበር እና እንደው የማትወዳቸውን ጸሎቶች እስኪ ንገረኝ ብለው እኔ ጸሎቱን የምወደው ነገር የለም ብሎ ግን ጸሎተ ሃይማኖት የሚባለውን ጸሎት ፈጽሞ ያንቀጠቅጠኛል ብሎ ነገራቸው። እንኳን ቤተ ክርስቲያን ውስጥ እንኳን ሰዎች ቤታቸው ጸሎት ቤት ውስጥ ጠርተውት መቃብር ቤት የሆነ ዋሻ ውስጥ ነው እንኳን ጸሎት ሃይማኖት ሲጠራ እምሄድበትን አጣለው ብሏል። ምክንያቱም ጸሎት ሃይማኖት የማን ክብር የተገለጠበት ነው? የክርስቶስ ዘለዓለማዊ ጌትነቱ የተገለጸበት ነው። ስለዚህ ጸሎት ሃይማኖት እንደው ስትቸገሩም ፍራት ሲላችሁም ሲጨንቃችሁም ብትደግሙ አሸጋ ነው ሲሆን በግዙ አጥንታችሁ ካልሆነ በአማርኛም ቢሆን ጸልዩት። መንፈስ ቅዱስ ያሸነፈበት ጸሎት ነው አይደል? ቀጥታ መንፈስ ቅዱስ አባቶቻችን እኮ ጸሎት ሃይማኖት አርዮስን ተከራክረው ረተው ጸሎት ሃይማኖትን አርቅቀው ጨርሱ አይደል? በዚህ ጸሎት አርዮስ ተወግቶ ሙቶበታል። ተወግቶ ሽንት ቤት ሊወጣ እንደሄደ ሆዱ ተዘርግፎ አንጀቱ ተጎልጉሎ ሙቶ ቀረ። አርዮስን ሆድ ዕቃውን የሰነጠቀ ቤተ ክርስቲያንን በወጀብና በአውሎ መሃል ያሻገራት ይሄ ጸሎት ነው፣ ጸሎት ሃይማኖት። ስለዚህ ጸሎት ሃይማኖትን ስንጸልይ አጋንንት ፈጽመው ይርቃሉ። ደጋግማችሁ ጸልዩት፣ በቻላችሁት ሁሉ ማለት ነው። ደጋግማችሁ